حديث زوريا قويتا درغالو الله بقرانو بسورة الزاريات قطر 55 لاي أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين أستوس قسس يانتم أستوسنا مقسس أمانيوچن يتقماچواልና ነው የሚለው እኛ ሰዎች በባህሪያችን ረሺዎች ስለሆንን ስለምንሳሳት ስለምንዘነጋ አስታዋሽ ከገጠመን የሚያስታውስ ሰው ማስታወስ ለሙእሚኖች ጠቃሚ ስለሆነ እናስታውስ ዘንድ እንገሰጽ ዘንድ የተወሰነ ዚክራ ያስፈልገናል ማለት ለዚህም ነው ወذكر إن نفعت الذكرى በማለት አላህ አስታውስ ማስታወስ ጠቃሚ በሆነበት መልኩ ሁላ ብሎ የዛሬው ማስታወሳችሁ ምንድነው በአንድ ቂሳ ዙሪያ ነው አቢ ሁረይራ ረዲየላሁ ዐንሁ ያስተላለፈው ቂሳ ነው ያንን ቂሳ ከሐዲሱ እንመለከተውና ከዛ በኋላ መጨረሻ ላይ ከዚህ ሐዲስ የምንወስዳቸው ትምህርቶች የሚለውን እንመለከታለን ማለት ነው ታላቁ ሰሃቢ አቢ ሁረይራ ረዲየላሁ ዐንሁ ሲናገር ምን ይላል ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለው ሲናገሩ ሰማኋቸው ይላል ምን አሉ ረሱላችን ዐለይሂ ሰላቱ ወሰላም ኢነ ثلاثة في بني إسرائيل በእስራኤላውያን ልጆች ውስጥ ሶስት ሰዎች ነበሩ ይሉናል ረሱል ሰለላሁ ዐለይሂ ወሰለም አብረስ ወአቅራ ወአዕማ አብረስ የለምጽ በሽታ ተጠቂ የሆነ ሰው በቆዳው ላይ ችግር ያለበት ወአቅራ እንዲሁም ራሰ በራ የሆነ ሰው ጸጉር ያልበቀለለትና ወአዕማ አይኑ የታወረ አይነ ስጋው ማየት የማይችል ሶስት ሰዎች ነበሩ አሉ ለምጣም ራሰ በራና እውር ማለት ከዛም فأراد الله أن يبتليهم الله እነሱን መፈተን ፈለገ በኒዕማው በጸጋው ሊፈትናቸው ስለፈለገ فبعث إليهم ملكا عندن ملأك ودنسو بسوام سالاكو فأتى الأبرص يه ملأك ودلمت أموزند متانا فقال من علو أي شيء أحب إليك كنبرتوش هلو ويمدمو كنقرات مكاكل أنت زند بتام توداجي هونو يتنياونو بلو سيطيقو ما چيمسو ياللبت چگرنو ناندي وقدلت مفلقو قال لون حسن وجلد حسن እኔ የምፈልገው ጥሩ መልክ ነው ጥሩ የፊት ገጽታ ነው ጥሩ ቆዳ ነው የምፈልገው يذهب عني الذي قد قذرني الناس ሰዎች እኔን ተጸይፈውኝ የነበረው ነገር ከላይ ላይ እንዲወገድልኝ ስለምፈልግ አሁን ለጊዜው የሚያስፈልገኝ በዋነኝነት ጥሩ የሆነ መልክና ጥሩ የሆነ ቆዳ ነው እኔ ላይ የሚታየው ችግር እሱ ስለሆነ ነው አለ በዚህን ጊዜ መልአኩም ምን አደረገው فمسحه አበሰው ይህ ሰው ላዩ ላይ የነበረው በሽታ ነበርና አበሰው فذهب عنه ሰዎች ከሱ ላይ ሲጸየፉት የነበረው ነገር ተወገደለት فاعطي لونا حسن وجلدا حسن ጥሩ የሆነ መልክ ጥሩ የፊት ገጽታና ጥሩ ቆዳ ተሰጠው ተለገሰ በአላህ ፍቃድ ያ አስቀያሚ ነገር ከተወገደ በኋላ ማለት ثم قال ከዛም ቀጥሎ ምን አለው መልአኩ أي المال أحب إليك ከንብረትስ አንተ ዘንድ በጣም ተወዳጅ ሆነው የትኛው ነው ሲለው قال الإبل ግመል ነው በማለት ተናገረ ከዛም በኋላ ያው ግመሉም ተሰጠው ማለት ነው فاعطي ناقة عشراء የአስር ወር ግመል የአስር ወር እርጉዝ የሆነች ግመል ተሰጠው ለመውለድ የተቃረበች فقال بارك الله لك فيها ከዛም መልአኩ ምን አለው አላህ ይባርክልህ አለው ይህንን በረካ ያድርግልህ አለው ከዛም وآتى الأقرع ራሰ በራው ዘንድ ደሞ ድጋሚ መጣና فقال أي شيء أحب إليك አንተ ዘንድ ከነገራት ሁሉ ይበልጥ የተወደደው የትኛው ነው ብሎ በሚጠይቀው ሰዓት ይሄም ችግሩ እንዲወገድለት ነውና የሚፈልገው ምን አለ قال شعر حسن
ጥሩ የሆነ ጸጉር ነው መፈልገው አለ። ጸጉር የለኝምና ጥሩ ጸጉር ፈልጋለሁ። ويذهب عني هذا قد كذرني الناس ሰዎች በጣም ተጸይፈውኝ ስለነበረ ከላይ እንዲወገድልኝ ስለምፈልግ ጥሩ የሆነ ቆዳ እንዲሰጠኝ ጥሩ የሆነ ጸጉር እንዲሰጠኝ ፈልጋለሁ አለ። فمسحه ከዛም አበሰው فذهب عنه ያ ሰዎች ሲጸየፉበት የነበረው ነገር ከላዩ ላይ ተወገደለት ማለት። فقال فأي المال أحب إليك ከንብረት አንተ ዘንድ በጣም የተወደደው የትኛው ነው ብሎ ሲጠይቀው قال البقر ላም ነው በማለትም እንዲሁ ተናገረ። ከብት እንደሚፈልግ ገለጸ ማለት ነው። ከዛም فأعطي بقرة حاملة ለመውለድ የተቃረበች እርጉዝ ላም ተሰጠው። فقال بارك الله لك فيها الله እሷን ይባርክልህ በማለት ዱዓ አደረገለት። وأتى الأعمى በሶስተኛ ጊዜ እውሩ ዘንድ መጣ። ከዛም በኋላ فقال أي شيء أحب إليك አንተ ዘንድ ከነገራት የተወደደው የትኛው ነው ሲለው قال أن يرد الله إلي بصري الله አይኔን እንዲመልስልኝ ነው መፈልገው فأبصر به الناس ሰዎችን እመለከትበት ዘንድ الله አይኔን እንዲመልስልኝ እፈልጋለሁ አለ። فمسحه መልአኩም አበሰው فرد الله إليه بصره اللهم አይኑን መለሰለት። قال فأي المال أحب إليك ከንብረትስ አንተ ዘንድ በጣም የተወደደው የትኛው ነው ብሎ ሲጠይቀው قال الغنم ለመውለድ የተቃረበች ፍየል ወይንም በግ ብሎ ተናገረ። فأعطاه شاة والدة ለመውለድ የተቃረበች ፍየል ወይም በግ ሰጠው። ከዛም الله ይባርክልህ አለው። فأنتج هذان وولد هذا ከዛም እነዚህ እርስ በርስ ተዳቀሉ እያንዳንዳቸውም ብዙን ወለዱ። فكان لهذا واد من إبل ለዛ ለመጀመሪያው ሰው ራሰ በማን ነው ለምጻም ለነበረው አንድ ሸለቆ ሙሉ ግመል ሆነለት። ተመልከቱ አላህ ከባረከ ብዙ ነገር ስለሚገኝ አንድ ልትወልድ የተቃረበች የ10 ወር እርጉዝ ግመል የተሰጠው ከመዋለድ ብዛት የተነሳ በጊዜ ሂደት አንድ ሸለቆ ሙሉ ግመል ሆነ። ولهذا واد من البقر ይሄኛው ደግሞ አንድ ሸለቆ ሙሉ ከብት ሆነለት። ላሚቷ ወለደች። ከዛም በኋላ እርስ በርስ እየተዳቀሉ አንድ ሸለቆ ሙሉ ከብት ሆነለት። ولهذا واد من الغنم ሶስተኛው ደግሞ አንድ ሸለቆ ሙሉ ፍየል ወይም በግ ሆነለት ማለት። ثم إنه أتى الأبرص في صورته وهيئته ከተወሰነ ጊዜ በኋላ ነው እንግዲህ ያ መልአክ ለምጻሙ ሰውዬ ዘንድ በራሱ ገጽታ ሆኖ መጣ። ልክ ለምጻሙ ሰውዬ ድሮ በነበረበት ሁኔታ መልአኩ ለምጻሙ ሆኖ እሱን መስሎ መጣና فقال رجل مسكين እኔ ምስኪን የሆንኩኝ ሰው ነኝ እኔ ምስኪን ሰው ነኝ قد انقطعت بي الحبال في سفري በጉዞዬ ላይ ስንቁ ተቋርጦብኛል የመንገድ አልቆብኛል فلا بلاغ لي اليوم إلا بالله ثم بك ዛሬ ወደ ሀገሬ መመለሻና መዳረሻ በፍጹም የለኝም በአላህ እርዳታ ከዚያም ባንተው ሰበብ ካልሆነ በስተቀር ምንም ወደ ሀገሬ መመለሻና መዳረሻ የለኝምና አለው። أسألك بالله الذي أعطاك اللون الحسن ጥሩ የሆነ መልክና والجلد الحسن ጥሩ የሆነ ቆዳ በሰጠህ ጌታህ እለምንሃለሁ አለው። እሱም بعيرا والمال ሀብትንም በሰጠ ጌታ ይሁንብህ بعيرا አንድ ግመል ብቻ ስጠኝ أتبلغ عليه في سفري እሱን እየጋለብኩኝ በጉዜ ላይ እንዲያግዘኝና ወደ ሀገሬ እመለስ ዘንዳ በሰላም እባክህ ከነዚህ ሸለቆ ሙሉ ግመሎች አንዱን ብቻ ስጠኝ አለ። በዚህ ሰዓትም فقال له ምን አለ إن الحقوق كثيرة ባለቤቶቹማ በጣም ብዙ ናቸው አለ። እኔ ልሰጥህ አልችልም ባለቤቶቹ በጣም ብዙ ስለሆኑ ምንም ላደርግልህ አልችልም ብሎ መለሰለት። فقال له كأني أعرفك የማውቅህ መሰለኝ አለ። ألم تكن أبرص ምነው ትላንት ለምጣም አልነበርክም? يقذرك الناس ሰዎች የሚጸየፉ የሆንክ ለምጣም አልነበርክም እንዴ? فقيرا ድሃስ አልነበርክም? فأعطاك الله ይህን ለምጽህን አስወገደ ሀብትንም ሰጠህ አይደለም እንዴ ሲለው فقال لقد ورثت لكابر عن كابر እኔማ ይህንን ሀብት ሁሉ የወረስኩት
ከአያት ከቅድመ አያት የመጣ ንብረት ነው። ከቤተሰቤ ያገኘሁት እንጂ አንተ እንደምትለው የለገሰኝ ጌታ ኑሮ አይደለም ማለት የአላህን ኒዕማ ካደ። በዚህ ሰዓት ምን አለው? ፈቃለ ኢንኩንተ ካዚባ የተናገርከው ነገር ውሸት ከሆነ አለው ይሄ ውሸት ከሆነ ፈሰየረከ አላሁ ኢላ ማ ኩንት አላህ ወደ ነበርክበት ይመልስሃል። አላህ አንተን ወደ ነበርክበት ይመልስህ ብሎት ሄደ። ወአተል አቅራዕ ራሰ በራው ዘንድ መጣ። ፊ ሱረቲሂ ወሃይአቲሂ በራሱ ቅርጽና አምሳል ከዚህ በፊት ራሰ በራ እንደነበረው ሆኖ መጣና መልአኩ ፈቃለ ለሁ ሚስለ ማ ቃለ ሊሃዛ ለዛኛው ያለውን አምሳያ አሁንም አለው ምስኪን መንገደኛ ነኝ፣ ስንቅ የተቋረጠብኝ፣ ዛሬ ወደ ሀገሬ መመለሻና መድረሻ የለኝም በአላህ እርዳታ ከዚያም ባንተ ሰበብ ካልሆነ በስተቀር ስለዚህ ጥሩ የሆነ ጸጉርንና ሀብትን በሰጠህ ጌታ ለምንሃለው አንድ ከነዚህ ከከብቶቹ መካከል አንዱን ስጠኝና ወደ ሀገሬ ልዳረስበት ብሎ ሲጠይቀው እሱም ፈረድ ዐለይሂ ሚስለ ማ ረድ ዐለይሂ ሃዛ ያ ለምጻሙ ሰውዬ የመለሰውን አይነት የክህደት ምላሽ መለሰለት ማለት ነው። ባለቤቶቹ በጣም ብዙ ናቸው። እኔ ልሰጥህ አልችልም በማለት የክህደት መልስን መለሰለት። ከዛም ይሄ እማውቅህ መሰለኝ፣ ምን ነው ከዚህ በፊት ጸጉር አልባ የሆን ከራሰ በረሃ አልነበርክም? ሰዎች ሲጸየፉ አላህ ጥሩ መልክና ጥሩ ቆዳ ጸጉርን ሰጠህ፣ እንደዚሁም ሀብታም አደረገህ አይደል እንዴ ሲለው አይ ይሄን ሁሉ ሸለቆ ሙሉ ከብት ያገኘሁት ከቤተሰቦቼ በወረስኩት ነው በማለት የክህደትን መልስ ሲሰጥ ኢንኩንተ ካዚበን ፈሰየረከ አላሁ ኢላ ማ ኩንት ውሸትህ ከሆነ አላህ ወደ ነበርክበት ይመልስህ በማለት ይህንንም ረገመው። ወአተል አዕማ ፊ ሱረቲህ በስተመጨረሻም እውሩ ዘንድ በራሱ አምሳል እውር ሆኖ መጣና ይሄ መልአክ ፈቃል እንዲህ አለው ረጁሉን ምስኪን ሰው ነኝ፣ ወብኑ ሰቢሊን መንገደኛ ነኝ፣ ወንቀጠዐት ፊየል ሒባሉ ፊ ሰፈሪ በጉዞዬ ላይ ስንቄ አልቆብኛል፣ ፈላ በላገ ልየውመ ኢላ ቢላህ ዛሬ ወደ ሀገሬ መመለሻና መዳረሻ የለኝም በአላህ ካልሆነ በስተቀር ثم ቢክ ከዛም ባንተው ሰበብ ካልሆነ በስተቀር ምንም መዳረሻና መመለሻ የለኝም አስአሉከ እጠይቅሃለሁ በአላህ አለው ቢለዚ ረድ ዐለይከ በሰረክ አይንህን በመለሰልህ ከእውርነት ባተረፈህ ጌታ እጠይቅሃለሁ ሻተን አንድ ፍየል ወይ በግ ስጠኝ አተበለጉ ቢሃ ፊ ሰፈሪ ለጉዞዬ የምታግዘኝ አገሬ የምደርስባት የሆነችን አንዷን ብቻ ከነዚህ ሁሉ ሸለቆዎቹ አንድ ሸለቆ ሙሉ ፍየል ወይ በግ አንዱን መርጠ ስጠኝ አለው። እውሩም ምን ብሎ መለሰ? ፈቃለ ቀድ ኩንቱ አዕማ በርግጥም እውር ነበርኩኝ አለ። አልካደም። እውር ነበርኩ ፈረደ አላሁ በሰሪ አላህም አይኔን መለሰልኝ። ወፈቂረን አዎ ድሃ ነበርኩኝ ትላንት አግናኒ ዛሬ አላህ አከበረኝ ሀብታም ሆንኩኝ። ስለዚህ ፈኹዝ ማ ሺእት አለው ከነዚህ ሸለቆ ሙሉ በግና ፍየሎች የፈለከውን ያህል ውሰድ አለው። አንድ ሳይሆን ከፈለክ ሙሉ ሸለቆውን ውሰደው። ፈወላሂ በጌታዬ በአላህ እምላለው ላ አጅሃዱከ ልየውመ ቢሸይእን አኸዝተሁ ሊላህ ለአላህ ብለህ በምትይዘውና በምትወስደው ነገር ይሄንን አስቀር ይሄንን መልስ እያልኩኝ በፍጹም አልታገልህም የፈለከውን ውሰድ አለው። በዚህ ሰዓት ፈቃል መልአኩም ምን አለው? አምሲክ ማለክ ንብረትህን ያዝ አለው። እኔ ምንም ወስደው ነገር የለም ንብረትህን ያዝ። ፈኢነማ ኡብቲሉቱም ባይሆን እኔ ከጌታህ ዘንድ ተልኬ መፈተናችሁን ለመግለጽ ነበር። ይኸው ተፈትናችኋል። ፈቀድ ረዲየላሁ ዐንክ አላህ በርግጥ ካንተ ወዷል። ወሰኺጠ ሂበይክ በሁለቱ ባልደረቦችህ በሁለቱ ጓደኞችህ ላይ ግን ተቆጥቷል በማለት ነገረው ማለት ነው። ቅሳው በቡኻሪና በሙስሊም ያለ ሰሒህ ዘገባ ነው። ይሄንን አሁን ምንድነው ዒብራን ነው የምናየው። እንግዲህ ከዚህ ሐዲስ ምንድነው የምንወስደው ትምህርት? ምን እንገነዘባለን ከተባለ አንደኛ አላህ ባሮቹን እንደሚፈትን እንረዳለን። ህይወት ፈተና ነች። በዚህ ዓለም ላይ እስካለን ድረስ መፈተናችን አይቀርም። አላህ ሞትና ህይወትን የፈጠረው